ሴክሹዋል የሆነ ነገር በፍጹም መጀመር የለበትም። አሁን ይሄን ስለምትሰሙ እናንተ ደግሞ እድለኛ ከቻላችሁ ይሄ ሪሌሽን ከሚባል ጣጣ ርቃችሁ ቆዩበት። ምን መክራችሁ ሱስ አለ ከፈለጋችሁ ሳቡት ከፈለጋችሁ ቃሙት። እኛውን ገባን። ያኔ እኮ አይመስለንም ነበር። ያኔ ያስጨነቁን ይመስለን ነበር። ከነሱ ተደብቀንም እኮ እነዛን ነገሮች እናረግ እንሞክር ነበር። ፋርነት ይሻላል። ሰላም ሰላም ፌማ ፋሚሊ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እኔ ወንድማችሁ አቡ ነኝ። እኔ ወንድማችሁ ብስራት። ዛሬም እንግዲህ በአንድ ርዕስ ላይ ተመልሰናል። በእርግጥ ርዕስ በጣም ብዙ ያስወራል። እኛ ግን አነስ ያሉ ነጥቦችን ብቻ ነው የምናነሳባቸው። ከቲኔጀሮች ጋር በተያያዘ የተወሰኑ ሀሳቦችን እንሰጣለን። ስለዚህ ቲኔጀሮች ካላችሁ ይህን ቪዲዮ ሪኮመንድ ትደረጋላችሁ፣ ወይም ደግሞ ይህንን ቪዲዮ የምታዩ ወጣቶች ካላችሁ ለቲኔጀር እህቶቻችሁና ወንድሞቻችሁ ብታሳዩቸው በጣም አሪፍ ነው። ይህንን ቪዲዮ እንዲመለከቱ ብታደርጉ በጣም አሪፍ ነው። ሜቢ ወላጆችም ካላችሁ ለልጃችሁ ብታሳዩ በጣም አሪፍ ነው ማለት ነው። ለቲኔጀሮች ምክር ነው መሰለኝ ዛሬ ያዘጋጀ ነው። እንደ ምክር ነው። በደንብ መስማት ያለባችሁ በተለይ ታናናሽ ወንድም እህት ያላችሁ ሰዎችም ግድ ቪዲዮ ያስፈልጋችኋል። ቲኔጀሮችም ድንገት ሶሻል ሚዲያ ላይ ገብታችሁ ዩቲዩብ ላይ በተለይ ይሄንን ርዕስ ካያችሁ ቲኔጀር ማለት ግን ከስንት እስከ ስንት አሁን ከስንት እስከ ስንት ላሉት ነው ምክር 13 ቲኔጅ የሚባለው ከ13 እስከ 19 ያለው ነው አይደል? ስለዚህ በእነዚህ የእድሜ ክልሎች ውስጥ ያላችሁ 13 14 15 16 17 18 19 ዓመት ያላችሁ እናንተን የሚመለከት ነው ማለት ነው ዛሬ ያዘጋጀነው ምክር። ወደ መጀመሪያው እንለፍ። የመጀመሪያው ነጥብ እናንሳ እስቲ። የመጀመሪያው ነጥብ ምንድነው? ጓደኞቻችሁን ምረጡ ነው። ጓደኞቻችሁን ምረጡ ወይንም ከጓደኛ ተጽዕኖ ተጠበቁ። ምን ማለት ነው ግን? በዛ እድሜ ላይ ያው አብዛኛው ጓደኞቻችን የሚመሰረቱት በዛ ታይም ነው። ለምሳሌ ከጎን የምትመለከቱት ወንድም በዛ ቲኔጀር ታይም ያፈራሁት ወንድሜ ነው። በዛ ታይም ነው ጓደኝነታችን የጀመረው እና አብዛኛው በሀያዎቹ ውስጥ የሚኖሩት ጓደኞቻችሁም በዛ ታይም የተመረጡ ጓደኞች ናቸው እና እነዛ ጓደኞች እናንተን ሼፕ የማድረግ ትልቅ አቅም አላቸው። ማንነታችሁን የመወሰን በጣም ትልቅ አቅም አላቸው እና መጥፎ ባህሪ ካላቸው ሰዎች ጋር የምትውሉ ሁሌ ሲባል ትሰማላችሁ አይደል? በወላጆችም በትምህርት ቤትም ይሄ ሪል ነው ባይዜ። ለምሳሌ የሱስ ህይወት ውስጥ ያሉ ሁለት ጓደኞች ካሏችሁ እናንተ ግን የሱስ ህይወት ውስጥ ካልሆናችሁ መግባታችሁ አይቀርም። በቃ እናንተም ያንን ነገር መጀመራችሁ አይቀርም። ስለዚህ በዛ እድሜ አንደኛ ጓደኛ በጣም በተቻለ መጠን በጣም ምረጡ። ወላጆቻችሁ አንዳንድ ጊዜ አለ አይደል? አንዳንድ ጓደኞቻችሁ አሉ አይደል? ከዛ ልጅ ጋር አትቅጠም ምናምን ልንሰማቸው ይገባል። የምሪ ነው። በቃ ወላጆቻችን ያዩት ነገር አለ የኛ ባህሪ እንዳይበላሽ ማለት ነው እና ጓደኛ መምረጥ በጣም መሰረታዊ ነገር ነው። ምናልባት በሀያዎቹ እድሜ በ30 ምናምን ልትጸጸቱበት የምትችሉት ነገር የሚፈጠረው በዛ ታይም በመረጣችሁት ጓደኛዎች ምክንያት ነው። ስለዚህ ጓደኞቻችሁ ጥሩ ስብዕና ያላቸው ካልሆኑ እመኑኝ እናንተ እነሱን መቀየር ሳይሆን እነሱ እናንተን ይቀይሯቸዋል። ስለዚህ በዛ ታይም ጓደኛ መምረጥ በጣም ወሳኝ ነገር ነው ማለት ነው። ግን እንዴት አሁን ይህን አቅም ያገኛሉ ጓደኛ ለመምረጥ? እንዴት ይሄን ሀሳብ ማለት ይሄን ምክር ማን ይሰጣቸዋል ማለት? አሁን ለምሳሌ ይሄን ቪዲዮ ለማያዩት በዛ ሰዓት ጓደኛ መምረጥ የሚለው ሀሳብ ላይ አሁን እኮ ችግሩ ምን መሰለህ? አሁን ቲኔጀር ብለን አብዛኛውን ምክር ስንሰጥ በጣም ትልቁ ችግር ምንድነው? ምናልባት ቲኔጀሮች እንኳን ቢሰሙን በጣም ብልህ አስተዋይ የሆናችሁ ይህንን ቪዲዮ እያያችሁ ያላችሁ በጣም ብልህ አስተዋይ የሆናችሁ ብቻ ናችሁ ይህንን ምክር ይዛችሁት የምትጠቀሙበት እንጂ በጣም ከባድ ነው። ቲኔጀር ላይ አንዱ በጣም ትልቁ ችግር ምክር አለመስማትም። በቃ የሆነ አይመስለንም። በዛ ታይም የሚመክሩን ሰዎች ትክክል እንደሆኑ የሚገባን ካደግን በኋላ ነው። ጅል የነበረን ቲኔጀሮች ማለት ነው። ግን ብልህ ሰው ግን ቲኔጀር እያላችሁ ፕሊስ ቲኔጀር እያላችሁ ታላላቆች የሚሰጧችሁ ምክር እመኑኝ ስሟቸው፣ ይጠቅማችኋል። በቃ በእርግጠኝነት ይጠቅማችኋል እና በተቻለ መጠን በዛ ታይም ለማስተዋል መሞከር ነው። በቃ ይህንን የምታደምጡ ይህንን የምትመለከቱ ሰዎች ለማስተዋል ሞክሩ ነው። መጥፎ ባህሪ ያላቸው ምናምን ጓደኞች ካሏችሁ በተቻለ መጠን ራሳችሁን ለማራቅና አዲስ ጓደኛ ለማፍራት ሞክሩ። አዲስ ጓደኛ ሲባል በቃ የሆነ ጥሩ ሰበና ያለው የሆነ ጓደኛ ካላችሁ ከዛ ጓደኛችሁ ጋር ያላችሁን ጓደኝነት ለማጠንከር ሞክሩ። ከነዚህ ቀስ በቀስ
ብዙ እንትን ሳትሉ ምናምን ቀስ በቀስ እየራቃችሁ አሪፍ ባህሪ ያለው ወደ የሆነ ጥሩ የመንፈሳዊ ህይወት ወይንም የመንፈሳዊ መንገድ ላይ ያለ ልጅ ሊሆን ይችላል። ወይም ደግሞ መጥፎ የሚባሉ ባህሪያት የሌሉበት አይነት ልጅ ሊሆን ይችላል። ከእንደዚህ አይነት ሰው ጋር ጥሩ ጓደኝነታችሁን በደንብ ማጠንከር አለባችሁ ማለት ነው። እና ይሄ በጣም መሰረታዊ ነገር ነው ቲኔጀር ላይ። ምናልባት የምጨምረው ነገር ከሌለ እኔ ሌላ አቅም ይሆናችኋል ብዬ ማስበው ቲኔጀር ላይ ሆናችሁ ወደ መጥፎ ነገሮች የመግባት በጓደኛ ተጽዕኖ ማለት ነው። ጓደኞቻችን ልንወዳቸው እንችላለን፣ ብቸኝነታችን የምንረሳባቸው፣ አብዛኛውን ጊዜ አብረናቸው ስናሳልፍ ጥሩ ስሜት የሚሰጡን ከጎናችን ያሉ ሰዎች ሊሆኑ ይችላሉ እና የተሳሳቱ አይነት ጓደኞች ካሉን እነሱ መጥፎ ነገር እንድንሞክር ሲፈልጉ ለእነሱ ጓደኝነት ብለን እነሱ ላለማስቀየም ብለን ወር ደግሞ ከነሱ ጋር ለመመሳሰል ከነሱ ጋር መመሳሰል እርድና መስሎን አንድ አይነት ለመሆን ምናምን ነው ብዙ ጊዜ ይሄ የጓደኛ ተጽዕኖ ግፊት የሚባለው ነገር ያለው እና በዛ ብዙ ሰዎች ዋጋ ከፍለዋል። በተለይ ሴቶች በጣም ብዙ ዋጋ ከፍለዋል እና እኔ የሚመስለኝ በአስተዳደጋችን ውስጥ ቤተሰቦቻችን የሚቆጡን ተው የሚሉን የሚከለክሉን ነገሮች አሉ ከህፃንነት ጀምሮና ልክ ጓደኛችን የሆነ ነገር እንድንሞክር ሲጋብዘን ወይም ደግሞ ሀሳባችን ሲጠይቀን ትንሽ ውስጣችን የመጠራጠር ኦር ደግሞ ቤተሰቦቻችን ቢኖሩ እዛ ቦታ ላይ ሊፈቅዱ ይችላሉ አይችሉም የሚለውን ነገር ህሊናችን ምንድን ነው የሚለን ለዛ ጉዳይ የሚለውን ነገር ማሰብ አለብን። ለምሳሌ ሱሶች ቢሆኑ መጠጥ፣ ሲጋራ ሊሆን ይችላል። እነዚህ ነገሮች ሞክሩ ስንባል አይምሯችን የፈለገ ልጅን ብንሆን ግን የሚያውቀው የሆነች ትንሽ ነገር አለች። ይሄ ነገር ትክክል ነው ወይስ አይደለም የምትለውን ነጥብ እና ውስጣችንን በደንብ ማዳመጥ ወይ እናታችን ወይ አባታችን አጠገባችን እንዳለ ማሰብ እነሱ ምን ይሆናል ለዚህ ነገር ምላሻቸው ቢያዩ ምንድን ነው እና ይሄንን ነገር ቀድመን ማሰብ ውስጣችን የሆነ ጥሩ ያልሆነ ስሜት ስለዛ ነገር ከተሰማን ኮምፕሊትሊ ያንን ነገር ለማቆም መሞከር አለብን። ያቺ ናት በቃ ፖይንቷ። ፋራ እንባል አራዳ አንባል ይቅርብን፣ ችግር የለውም ፋርነት ይሻላል። ያንን ስሜታችሁን ግን በቃ ልታደምጡት ይገባል። ያቺ የመጀመሪያ በር ናት በጣም ወሳኝ ለማንነታችንም ፌሌሪቲ እንዲገጥመው ቤተሰባችን ላይም በጣም ችግር እንዲፈጠር ህይወታችንም በቀላሉ የማንወጣበት አዘቅት የምታደርገው ያቺ ቀላል መግቢያዋ ቀላል የሆነች በር ናትና የሆነ ለመግባት በጣም ሰፊ ለመውጣት ግን በጣም ጠባብ ነው። እንዲህ አይነት በጓደኛ ተጽዕኖ የምንገባባቸው የተለያዩ ሱሶችና መጥፎ መንገዶች። ስለዚህ እቺ ነገር ማሰብ አለብን። ቲኔጀር ናቸው ይህን ቪዲዮ እያያችሁ ናችሁ ሰዎች በጣም እድለኞች ናቸው። በጣም የሚጠቅም ነገር ነው የምንነግራችሁ። ምክንያቱም እኛ አሁን ቲኔጀር ስላልሆነ አሁን ከእናንተ ከፍ ስለምንል ነው እየነገርናችሁ ያለ ነው ማለት ነው። ይህም በጣም ጥንቃቄ ማድረግ አለበት። ሁለተኛው ደግሞ ምንድነው ሪሌሽን እና ቲኔጀር በጣም ራሱን የቻለ እንትን ሊሰራበት የሚገባ ጉዳይ ነው። ራሱን የቻለ ኤፒሶድ ሜቢ ወደፊት ይኖረናል። ቲኔጀር ላይ ሪሌሽን መጀመር በጣም ስህተት ነው፣ ግን ማስቆም አይቻልም። ምክንያቱም ይሄ ፊሊንግ የሚፈጠርበት የሚጀምርበት ታይም ነው። ይሄ ሪሌሽን የሚባለውን ነገር የሚፈልጉበት ምናምን ታይም ነው። ሴትም ወንድም እያለን እኛም ራሳችን በእንደዛው አይነት ስሜት ውስጥ ነው ያለፍ ነው። ስለዚህ በቃ ቲኔጀሮች እንደ አይነት ስሜት ማሳለፋቸው አይቀርም፣ አብዛኛዎቹ ማለት ነው። አንዳንድ አሉ የበረቱ ጎበዝ ብርቶች አሉ። እናንተ እሰየው ከቻላችሁ ይሄ ሪሌሽን ከሚባል ጣጣ ርቃችሁ ቆዩ፣ በዛ በቲኔጀር ታይም ማለት ነው። ከቲኔጀር ካለፋችሁ በኋላ ትዌኒስ ውስጥ እንደዛ አይነት ነገሮችን ቀስ ብላችሁ በማስተዋል በማገናዘብ ትወስናላችሁ፣ ትመርጣላችሁ። ሪሌሽናችሁም እንደዛ ይካሄዳል። በዛ ታይም ግን የሚጀመር ሪሌሽን በጣም ትልቁ ችግር ምንድነው? በማስተዋል ላይ ስለማይመሰረት በጣም ዴንጀር የሆኑ ነገሮች ይፈጠራሉ። እነዛን ዴንጀር የሆኑ ነገሮች ግን ቢያንስ እንዳትጀምሯቸው ነው አሁን የምናወራችሁ ማለት ነው። በዛ ታይም እንዳልነው ከተቻለ ሪሌሽን የሚባል ነገር መጀመር የለበትም። ባይኖር ጥሩ ነው። ከኖረ ግን እነዚህን ዴንጀር የሆኑ ነገሮች በፍጹም እንዳትጀምሩ። ለምሳሌ አሁን ድሮ ቲኔጀር እያለ ማለት ነው ትምህርት ቤት ላይ 6ኛ ክፍል 5 7ኛ ክፍል ብላ የሆነ ትላልቅ ሰዎች ስላደረጉት ወይ ከኛ ጓደኞች መካከል የሆኑ ሰዎች ካፕል ሆኖ ስለሄዱ የፍቅር ደብዳቤ ስለተላላኩ በስልክ እየተጀናጀኑ ስለሆነ እኛም እንደዛ አይነት ህይወት ውስጥ መግባት እንዳለብን ነው የምናስበው። በቃ ሌላ ምን ማለት ቲኔጀር በጣም ብዙ ጊዜ የሚናወጸው ይሄ ሰዎችን ለመምሰል በመሞከር ማዕበል ውስጥ ነው ሁሌ በቃ ወደዚህ ወደዛ የምንለው።
ሰውን በመምሰል ውስጥ ነው ራሳችንን ማግኘት ጥሩ ይመስለናል። በቃ ሰዎች ላይ የምናያቸው ነገሮች ጥሩ ሆነው እኛን ደግሞ እኛ ካላደረግናቸው ደግሞ ፋራ ያስብለናል እንደ ነገሮች እና ይሄ ያኔ እኛም እንደዚህ አይነት ነገሮች ይታዩብን ነበር። ይሄ ደብዳቤ ካልተጻጻፈ ምናምን እንደ ነገር እና ይሄ ሰዎችን በማየት ሰዎችን ለመምሰል በመሞከር ውስጥ ነው ቲኔጀር ብዙ ጊዜ የሚፈተነው እና አሁን ይህን ስለምትሰሙ እናንተ ደግሞ እድለኛ ናቸው። እኛም እንዲህ በነገሩት ምንም እንትን የለውም። በጣም ትልቅ የሆነ አደገኛ የሆነ እድለኛ ካልሆናችሁ በጣም ህይወታችሁ ላይ አደጋዎች የሚፈጠሩበት ያስከፍላችሁ እንትን ነው። እነዛን የተወሰኑ ነጥቦችን እናንሳ። ለምሳሌ አንደኛ በፍጹም ቲኔጀር እድሜ ላይ ያላችሁ ሪሌሽን ጀምራችሁ ከሪሌሽናችሁ ጋር ሴክሹዋል የሆነ ነገር በፍጹም መጀመር የለበትም። ህይወታችሁ እጅግ በጣም ነው የሚበላሸው። እጅግ በጣም ነው የምትጸጸቱት ነገ ላይ ወንድም ሁኑ ሴት፣ በተለይ ደግሞ ሴቶች ማለት ነው። በጣም በጸጸት ነው የምታሳልፉት። ስለዚህ በፍጹም ሴክሹዋል የሆነ ነገር በፍጹም ልክ ወላጆቻችሁ ከልጅነት ሲያሳድጓችሁ አስፈራርተው አሸማቀው ስለዛ ጉዳይ አሸማቀው እንዳሳደጓችሁ እንደዛ አይነት ስሜት ነው ሊኖራችሁ የሚገባው ቲኔጀር እድሜ ላይ ማለት ነው። ስለዛ ጉዳይ ስትሰሙም ለመሞከር ሲሞከርም ልትጸየፉት ነው የሚገባው፣ ልትፈሩት ነው የሚገባው። ምክንያቱም በጣም ብዙ የሚያመጣው መዘዝ አለ። እንዳልኳችሁ አንደኛ ነገ ላይ እጅግ በጣም ትጸጸቱበታላችሁ ብቻ ደግሞ አይደለም በነገራችን ላይ ከዛም ደግሞ የባሰ ነገሮችም ሊፈጠሩ ይችላሉ። ለምሳሌ በጣም ብዙ በሽታዎችን ያለ እድሜያችሁ እነዛን በሽታዎች በአጋጣሚ ስተት ልትይዙ ትችላላችሁ። HIV የሚባለው በሽታ ቀልድ አይደለም። አባላዘር የሚባለው በሽታ ቀልድ አይደለም። ሌላም ብዙ አይነት በሽታዎች አሉ። እነዚህ በሽታዎች እድሜያችሁን ሙሉ ሊያበላሹባቸው የሚችሉ በሽታዎች ናቸው፣ ጥንቃቄ ካላደረጋችሁ በቀር ማለት ነው። ስለዚህ በፍጹም በምንም አይነት ሚንስ ሴክሹዋል ከሆነ ነገር ራሳችሁን መጠበቅ አለባችሁ። ያላሰባችሁት ያለ ጊዜያችሁ የሚፈጠር ጽንስም ሊኖር ይችላል። ጽንስ ሲፈጠር ራሱን ችሎ የሚያመጣው በጣም ብዙ ነገር አለ። ከቤተሰባችሁ አንጻር፣ ካላችሁበት ማህበረሰብ አንጻር በጣም ብዙ ነገር ኢቭን ልታስወርዱት እንኳን ብታስቡና ብትወስኑ እሱን በማስወረዱት እናንተ ላይ የሚገጥማችሁ በጣም ብዙ ህመም አለ፣ በጣም ብዙ በሽታ፣ ሌላ የአእምሮ እንትን በጣም ብዙ ችግር አለው። ስለዚህ ቲኔጀር እድሜ ላይ ሴክሹዋል የሚባል ጉዳይ በፍጹም ከእንደዚህ አይነት ነገር በቃ ራቁ። አጋጣሚ እንደው ከተፈጠረ እንኳን ግን ራሳችሁን ጠብቁ። ይሄ ደግሞ የሆነ በቃ በተቻለ መጠን እንድትርቁ መምከር ነው የሚቻለው። ያ ግን ሳይሆን ቀርቶ እንደ አጋጣሚ በሆነ ቲኔጀር ሲኮን ብዙ ጊዜ በጣም ሴንሲቲቭ ናቸው። በጣም ሴንሲቲቭ ነበርን እኛም ማለት ነው እና በአጋጣሚ ስተት በቃ ራሳቸውን መቆጣጠር ወይንም ኖ ማለት ሳይችሉ ቀርተው እንዲህ አይነት ነገሮች ይፈጠሩ። ቢያንስ እንደዚህ አይነት ነገር ከተፈጠረ ደግሞ ጥንቃቄ አድርጉ። በቃ ያ ነገር ከተፈጠረ በኋላ አንደኛ እንደዛው አይነት ላይፍ ይዛችሁ ከዛ በኋላ በየጊዜው እያደረጋችሁ ምናምን ላለመቀጠል፣ ሲቀጥል ደግሞ እንደዛ እንደተፈጠረ በቃ ይሄ የሌሎች ነገሮች እንዳይፈጠሩ የሚያደርጉ የጥንቃቄ ጽንስ እንዳይፈጠር ምናምን የሚያደርጉ የጥንቃቄ መድኃኒቶችን እነሱንም መጠቀም በነገራችን ላይ እና ይህንን አድርጉ። ሌላኛው ደግሞ ሁለተኛው ነገር በዛ ታይም በሚጀመር ሪሌሽን ውስጥ በፍጹም መኖር የሌለበት ዴንጀር የሚባለው ነገር ሌላው ምንድነው? በእድሜ በጣም ከሚበልጣችሁ ሰው ጋር በፍጹም ቲኔጀር ሆናችሁ ሪሌሽን እንዳትጀምሩ። በእድሜ በጣም የሚበልጣችሁ ሲባል የሆነ ማች የምታረጉበት አይነት እድሜ ምናምን ማለት ሳይሆን በጣም ለምሳሌ በ10 ዓመት በ12 ዓመት ገና ቲኔጀር ሆናችሁ እናንተ የ28 ዓመት የ29 የ30 ዓመት ሰው ጋር ምናልባት ከዛም በላይ ያለ ሰው ጋር በፍጹም ሪሌሽን አይጀምር። በጣም ዴንጀረስ ነገር ነው። እናንተ ስለ ሪሌሽን ምንም አይነት እውቀት ማስተዋል ሳይኖራችሁ ያ ሰው ግን ኤክሶች እያሉት እንደዚህ አይነት የሪሌሽን ላይፍ እያለው ከእንደዚህ አይነት ሰው ጋር ሪሌሽን መጀመር በጣም ሮንግ ነው። ያ ሰው የሚፈልገው ልጅነታችሁን ነው። እመኑኝ። ያ ሰው የፈለገው ድንግልናችሁን ነው፣ ንጽህናችሁን ነው፣ ክብራችሁን ነው። ያ ሰው በፍጹም በህይወታችሁ ውስጥ እስከ መጨረሻው ድረስ የማይቀጥል ሰው ሊሆን ይችላል። ምናልባትም ደግሞ ከዛ ሰው ጋርም ብትሆኑ በጣም ነው በብዙ መንገድ አብዛኞቹ በእንደዚህ አይነት ላይፍ ውስጥ ያለፉ ሴቶች ዛሬ ላይ እጅግ በጸጸት ነው የሚያሳልፉት። ስለዚህ በጣም ጥንቃቄ ልታደርጉበት ይገባል ማለት ነው። ሶ በዛ ታይም በሚጀመሩ ሪሌሽኖች ውስጥ እንደዚህ አይነት ዴንጀር ነገሮችን በደንብ ማስተዋል አለባችሁ። አዎ ሌላው ደግሞ በቲኔጀር በዚህ ሰዓት የምታጠፏቸውን ጥፋቶች እድሜ ልካችሁን ላታስተካክሏቸው ትችላላችሁ። ለምሳሌ በቲኔጀር ጊዜዎች የምናጠፋቸው ጥፋቶች፣ የምንገባባቸው ሱሶች ምናምን እድሜ ልካችንን ማይፈቱ ቋጠሮች ሆነው ማይፈቱ ምስጢሮች ሆነው ማንድንባቸው በሽታዎች ሆነው ሊቀሩብን ይችላሉ እና ቲኔጀር እድሜያችን ላይ የምናበላሻቸው ነገሮች እድሜ ልካችንን
20ዎቹን 30ዎቹን ዓመታችንን ጉልምስናችንን ሁሉ ዳሜጅ ሊያደርጉብን ስለሚችሉ በጣም መጠንቀቅ አለብን። በተለይ ይሄ ደግሞ ከእድሜ በጣም ጋፕ ያላቸው ሰዎች ጋር ደግሞ ሪሌሽን የምትጀምሩ ልጆች በጣም መጠንቀቅ አለባቸው። ምክንያቱም እነዛ ሰዎች ከእናንተ በጣም በኤክስፒሪየንስ በጣም ይበልጧቸዋል። ብዙ ነገሮችን ኤክስፒሪየንስ በጣም በቀላሉ ማኒፑሌት ማድረግ ይችላሉ። ቲኔጀር ናችሁ እናንተ፣ ነገሮችን አታስተውሉም። ሴክስ ምናምን እንደዚህ በፍጹም ብትሉ በጣም በቀላሉ እናንተን በዛ ነገር መጣል ይችላሉ። በብዙ መንገድ እናንተን ማታለል ይችላሉ። አለመታለል አትችሉም። አትድረቁ። እሺ እናንተ ምንም አለመታለል አትችሉም። የሆነ የሌላ አሳቢ ምናምን እንደሆናችሁ ሊሰማችሁ አልታለልም ብላችሁ ልታስቡ ትችላላችሁ። ግን በፍጹም አለመታለል አትችሉም በዛ እድሜያችሁ ማለት ነው። ምክንያቱም በቃ ከሱ የበለጠ ልታስቡ አትችሉም። ያ ሰው ከእናንተ በእድሜ በጣም ታላቃችሁ ከሆነ ከዛ ሰው የበለጠ ልታስቡ አትችሉም። እሱ ባዘጋጀላችሁ ወጥመድ አለመውደቅ በፍጹም አትችሉም በዛ እድሜያችሁ ነገር ላይ እሱ ኤክስፒሪየንስ ኤግዛክትሊ ይበልጣችኋል። በቃ ያንን ነገር እመኑ። ስለዚህ ምንድነው ልታደርጉ የምትችሉት? በቃ ራሳችሁን ከእንደዚህ አይነት ሰው ጋር በፍጹም ሪሌሽን አለመጀመር። ሶስተኛ የምናነሳው ነጥብ ደግሞ ምንድነው? አይምሯችሁን ጠብቁ ነው። አይምሯችሁን ጠብቁ። እንዴት እንጠብቃለን? ከምትሰሙት፣ ከምታዩት ነገሮች፣ ከምታነቡት ነገሮች ራስን መጠበቅ፣ ራስን ፕሮቴክት ማድረግ፣ ምናየውን፣ ምንሰማውን፣ ሁሉ ነገር ምናነበውን መጠንቀቅ። ምክንያቱም እነዛ ነገሮች ወደ ውስጥ ይገቡና መጨረሻ ላይ በሽታ ይሆናሉ። አመለካከታችን ላይ ችግር ይፈጥራሉ። የምንሄድበትን መንገድ መጥፎና ጥሩ ይወስኑታል። እና ዴይሊ በተለይ ደግሞ ዴይሊ የምትሰሟቸው ዴይሊ የምታያቸው ቪዲዮዎች፣ ሙዚቃዎች፣ የተለያዩ ዴይሊ የምታነቧቸው ኦብሰስ ሎናችሁ የምትከታተሏቸው ነገሮች የእናንተን ማንነት ነገ ላይ ሊወስኑ የሚችሉ አይነት ነገሮች ናቸው። ሶ እነዛ ነገሮች ኔጋቲቭ ነገሮች ከሆኑ ያንን ኔጋቲቭ ፐርሶናሊቲ ላይ ነው ነገ ላይ የምትገነቡት ማለት ነው። ስለዚህ በተቻላችሁ መጠን አይምሯችሁን ከእንደዚህ አይነት ነገር ወዴት ማድረግ አለባችሁ? ፖዚቲቭ የሆነ ነገር ላይ ያንን ኢነርጂያችሁን ያንን ፖሴሽናችሁን ፖዚቲቭ ነገር ላይ ማዋል አለባችሁ ማለት ነው። በቃ ፖዚቲቭ የሆኑ ነገሮችን ለማወቅ፣ ለማጥናት፣ ለማንበብ መሞከር። ያ በጣም የተሻለ ነገ ማንነታችሁን የሚገነባው ዛሬ አእምሯችሁ ውስጥ የሚዳብሩት ነገሮች ናቸው። በቃ ዛሬ ዘወትር ዕለት ዕለት አእምሯችሁ ውስጥ የሚገቡት ነገሮች ናቸው ነገ ላይ እናንተ ማንነት። ስለዚህ ራሳችሁን ከእንደዚህ አይነት መጥፎ ቪዲዮዎች፣ መጥፎ ሙዚቃዎች ምናምን አይምሯችሁን በጣም መጠበቅ መቻል አለባችሁ ማለት ነው። አራተኛው ነጥብ ደግሞ የምናነሳው ነገር ምንድነው? ስኪል በጊዜ አዳብሩ። ቲኔጀር ላይ ያላችሁ ስኪሎችን አዳብሩ። ስኪል ማለት ነው የተለያዩ ልምዶችን፣ ሙያዎችን ምናምን ማለት ነው። ለምሳሌ የመግባባት ብቃታችሁን ፕሊስ። እንግሊዘኛ ዛሬ ላይ እኛ እንዴት እንደሚጸጽተን ልንነግራችሁ አንችልም። ቲኔጀር ላይ እያላችሁ እንግሊዘኛን የመልመድ በጣም ብዙ ቻንስ አላችሁ። ትምህርታችሁን እንግሊዘኛ ለመልመድ በደንብ ሞክሩ። ከሰዎች ጋር የመናገር የመግባባት ክህሎታችሁን አዳብሩ። የተለያዩ ሙያዎችን ፒሲ ያላችሁ ከሆነ ጥሩ ቤተሰብ ነው ያላችሁ። እኛ ቲኔጀር እያለን ፒሲ የሚባል ነገር አናቅም ነበር። እናንተ ግን ካላችሁ ስማርትፎን ካላችሁ የተለያዩ ነገሮችን ጥናት አድርጉ። ዩቲዩብ ላይ ተከታተሉ። የሆነ ብቃቶችን፣ ኤዲቲንጎችን ምናምን እንደዚህ አይነት ሙያ የሆኑ ነገሮችን ከዛ ታይም ጀምሮ ከለመዳችሁ እመኑኝ አሁን ልክ በእኛ እድሜ ስትደርሱ እኛ ዛሬ ላይ የሌለንን ነገሮች ነው እናንተ የሚኖራችሁ ማለት ነው። እኛ ዛሬ ላይ የማንችለውን ነገር ነው እናንተ የምትችሉት ማለት ነው። እኛ ዛሬ ላይ ያላካበትነውን ነገር ነው እናንተ የምታካብቱት። ስለዚህ በዛ እድሜያችሁ እኛ ትላንት ያላደረግነው ዛሬ ላይ የሚጸጽተን ነገር ምንድን ነው? ስኪሎችን አዳብሩ። የመግባባት ስኪላችሁን፣ የተለያዩ የሙያ ስኪሎችን ሰርች ያደረጋችሁ ጠቃሚ የሆኑ ኮርሶችን ውሰዱ። ኮርስ ሲባል ምናምን በትምህርት ቤት ምናምን ተወስዱት ምናምን እሱ እንዳለ ሆኖ የተለያዩ በማህበራዊ ሚዲያ ዩቲዩብ ላይ ልትከታተሉ የምትችሏቸው የተለያዩ ኮርሶች አሉ። እነዛን ኮርሶች ውሰዱ፣ በጣም ይጠቅማችኋል። እነዛን አለመውሰዳችሁ ነገ ይጸጽታችኋል። ስለዚህ እነዚህ ነገሮች አድርጉ። እነዚህ ላይ መጨመረው ነገር የለም። ያው ጊዜያችንን በአግባቡ ከመጠቀም አንጻር አንዳንዴ ሪስትሪክት የሆኑ ቤተሰቦች ልጆቻቸውን በግዴታ ይሄ ምንድነው የሚባለው እንደ ዲክታተር ሆነው ማለት ነው ምንም አይነት ሙያ መልመድ የለበትም ይላል። ከዛ አንጻር ሲሆን ትምህርታቸው ላይ እንዲያጠኑ ምናምን ጨዋታ እየከለከሉ ምናምን የሚያሳድጓቸው ልጆች ብዙ ጊዜ ስታያቸው ትንሽ ይሄ ከማህበረሰብ ጋር በነፃነት የመግባባቱ ነገር ቢጎላቸውም ግን እዛኛው ነገር ላይ በጣም ፐርፌክት ነው የሚሆኑት። እና እናንተ ደግሞ አሁን ይህን ቪዲዮ እያያችሁ ስለሆነ አሁን ላይ ይሄ ጓደኞቻችሁን ለመምሰል ምናምን ከመሞከር ነገ ላይ
ራሳችሁን በደንብ የሚጠቅማችሁን ነገር ካሁኑ ስኪሎችን ዴቨሎፕ ማድረግ መማር፣ ኮርሶች፣ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ ያው እኚህ እንደ መዝናኛም ስለሆኑ ለእናንተም በጣም እንትን ስለሚሉ እነዛን ነገሮች በደንብ ማዳበር ነው። አምስተኛ ላይ የምናነሳው ነጥብ ምንድን ነው? ወላጆችን መስማት ነው። ምንም ባይመች ብራዘር ቲንኤጀር ላይ ሆነ ምንም ባይመች ድምጻቸው አንዳንዴ ድምጻቸው ሁሉ አንተ ሲሉ ይውላ ይሸክካል አቃሉ ምንም ቢሸክክ እነሱ ከሚሉ መስመር ለጊዜው አትውጣ። በቃ ክፉ ሊመስል ይችላል፣ አንተ መጥፎ ሆኖ ሊሰማ ይችላል ድምጻቸው። ግን ይሄ አንተ የሚሰቀጥጥ ድምጽ ወይም በቃ የሚደብር ትእዛዛቸው የሚደብር ቁጣቸው ነገ በጣም ከብዙ ነገር ይጠብቃል፣ ከብዙ ነገር አንተን ሴቭ ያደርጋል። እና በቃ ስማቸው፣ ዝም ብለህ ስማቸው፣ እነሱ የሚሉን አድርግ። ምክንያቱም እነሱ ይሄን ዓለም በአንተ መነጽር አይደለም የሚያዩት፣ በጣም በብዙ ዓመት ኤክስፒሪየንስ ነው የሚያዩት። ከአንተ የተሻለ አንተ ሰው አንድን ፐርሰን አንተ እንደምታየው አይደለም እነሱ የሚያዩት፣ ብዙ ነገር ነው የሚያጠኑት። ገብቶሃል አይደል? እያንዳንዱን ሁኔታዎች እያንዳንዱን ኢንቫይሮንመንቶች እነሱ የሚያዩበት መንገድ አለ። ስለዚህ አንተ የተወሰነ ማስተዋል እስኪያድግ ከፍ እስክትል ድረስ እነሱ አንተን ፕሮቴክት ሊያደርጉ ይፈልጋሉ ከዚህ ዓለም ማለት ነው። ከዚህ ዓለም ችግሮች፣ ከዚህ ዓለም ቁማር፣ ከዚህ ዓለም ይሄ ሚስጥራዊ አካሄድ፣ ከዚህ ዓለም ሱስ አንተን ፕሮቴክት ማድረግ ይፈልጋሉ። ስለዚህ አሁን ደግሞ አንተ ያ ነገር አይገባም። አሁን ምንድነው ልንመክር የምንችለው? እነሱን ስማቸው። በቃ የሚከለክሉን ነገር አቁም። ነገ እኚህን ዶቶች ሲገጣጠማቸው ከምን ያህል ትልቅ ችግር እንደጠበቁ ይገባል። ነገ ልክ ማስተዋል ስትጀምር ምናምን ያው ቲኔጀር ላይ ያለን ቤተሰብ በጣም እያስጨነቀን ይመስለናል። ባይዚ በጣም ሲከታተሉን ሲቆጣጠሩን፣ አንዳንድ ጊዜ ኢቭን አይደለም ሌላ ቦታ ቤተክርስቲያን እንኳን እንድንሄድ ላይፈቅዱ እንድናመሽ ላይፈቅዱ ይችላሉ። የትም አይነት ቦታ ማምሸት የሚባል ነገር በፍጹም ላይቻል ይችላል። ወተን ጓደኞቻችን ጋር የሆነ ጊዜ ማሳለፍ ምናምን ይገርማችኋል። በጣም ጥሩ ነገር ነው። አይገርምም? እኛ አሁን ገባን። ያኔ እኮ አይመስለንም ነበር። ያኔ ያስጨነቁን ይመስለን ነበር። ከነሱ ተደብቀንም እኮ እነዛን ነገሮች ልናደርግ እንሞክር ነበረ። ነገር ግን በጣም ትክክል ናቸው። እመኑኝ፣ በጣም ትክክል ናቸው። ደስ እያላችሁ አድርጉት። በቃ የሆነ እያስጨነቋችሁም ቢሆን ይጭነቃችሁ። ይሄ በጣም ጥሩ ጭንቀት ነው። ቤተሰብ ሲያስጨንቃችሁ በጣም ጥሩ ጭንቀት ነው። የሚከለክላችሁን ነገር አታድርጉ። በተለይ ሴቶች፣ ወንዶችም እንደዚህ በጣም እነሱ በቃ አሁን ቅድም ብስሬ እንዳለው እነሱ ቀድመው እያንዳንዱ መንገድ ቀድሞ ገደል በየትኛው መንገድ ውስጥ እንዳለ በቃ ኦሬዲ ስላዩት ያውቁታል። ስለዚህ በዛ መንገድ ስንሄድ በዛ መንገድ ጋር ገደል ስላለ ይከለክለዋል። በቃ ኖ ማምሸት አይቻልም፣ እንደዚህ ጓደኞችን ማግኘት አይቻልም፣ ሴት ኮንሽ ወንድ ከወንዶች ጋር መገናኘት ምናምን እንደዚህ አይቻልም ሲሉ ስለሚያውቁ ነው። ያሳለፉትን ነገር እነሱ ያሳለፉትን ስለሚያውቁ ነው። ወይም ደግሞ ልጆች በምን አይነት መንገድ እንደሚያሳልፉ በደንብ ስለሚረዱና ስለሚያውቁ ነው። ስለዚህ ሁልጊዜም ቢሆን ቤተሰባችሁን ልታደምጡና ልታከብሩ ይገባል። እየጨነቃችሁም እየደበራችሁም ቢሆን እያስጠላችሁም ቢሆን ቤተሰባችሁን ማድመጥ ግዴታ ይገባችኋል። እና ከቻላችሁ ደግሞ በደንብ ቀርባችሁ፣ በተለይ ደግሞ ለወንዶች ምናልባት ይህ ሊከብድ ይችላል። ሴቶች ግን እናታችሁን ወይ አባታችሁን የቅርብ ጓደኛችሁ አድርጉ። የቅርብ ጓደኛችሁ ኢቭን እናንተ ስለምታሳልፉት ህይወት ራሱ እንዲቀጥታ እንኳን ማማከር ቢከብዳችሁ እኔ እንደዚህ አስቤያለሁኝ ምን ታስቢያለሽ ብሎ መጠየቅ ምናልባት በጣም ከባድ ሊሆን ይችላል። ግን እንዴት አድርጋችሁ ለምሳሌ የራሳችሁን ህይወት ጓደኛችሁ እንደገጠማት አድርጋችሁ የወላጆቻችሁን እገዛ ወይንም ምክር እስኪጠይቁ፣ ጓደኛዬ እኮ እንደዚህ እያሰበች ነው፣ እንዲህ አይነት ነገር ልጀምረኝ ያለች ነውና ምን እንደምላት ግራ ገባኝ፣ ምን ልበል እናቴ፣ ምን ልበል አባቴ ብላችሁ ከወላጆቻችሁ ልክ የጓደኛችሁ ላይፍ እያማከራችሁ ታደርጋችሁ ለራሳችሁ የሚጠቅመን ምክር ያዙ። ይሄ በጣም ስንቅ ነው። የወላጅ ምክር ለነገ ህይወታችሁ እጅግ በጣም ትልቅ ስንቅ ነውና ይህንን በደንብ አስተውሉ። ይህ አምስተኛው ነጥብ ነው። ስድስተኛ ላይ ደግሞ የምናነሳው ነገር ምንድን ነው? ከመንፈሳዊ ህይወታችሁ ማጠንከር፣ ከእግዚአብሔር ጋር ያላችሁ ግንኙነት መጠንከር አለበት። ምክንያቱም ይሄ ከእግዚአብሔር ጋር ያለህ ነገር ሲጠነክር አንደኛ ይሄ ቤት ያለውን ነገር ወላጅን ከማክበር፣ ወላጅን ከመፍራት፣ ወላጅን ከመስማት የምናገኛቸው ዓለም ላይ ያሉ የሚወረወሩትን ጦሮች የምንመክትበት የተወሰነ ያህል የሚያግዘን ነገር አለ። እግዚአብሔር ጋር ደግሞ ያለን ነገር በጣም ስናጠነክር፣ ቤተክርስቲያን የምንሄድ፣ የእግዚአብሔርን ቃል የምንሰማ፣ መጽሐፍ ቅዱስ የምናነብ ስንሆን እግዚአብሔርን መረዳት ማወቅ ስንጀምር ደግሞ እግዚአብሔር የሚባለው ነገር ደግሞ በደንብ የምንፈራው የምናከብረው የምንወደው። ስለዚህ እሱ የሚለንን ነገር ደግሞ ወደ ማክበር፣ ወደ መኖር፣ ወደ መታዘዝ በነዛ አይምሯችን ወደ ማነጽ ስንገባ
ምንም አይነት ይሄ መጥፎ የሚባሉ ነገሮችን በዛ በእግዚአብሔር ቃል መነጽርነት ስለምናያቸው ይሄ ራሳችንን አጋላጭ አናደርግም፣ ራሳችንን ፕሮቴክት እናደርጋለን። ስለዚህ ይህ ስድስተኛው ነጥብ ምንድን ነው? መንፈሳዊ ህይወታችንን ማጠንከር ኤግዛክትሊ። እና እንደው ከቻላችሁ ቲኔጅ እድሜ ላይ ያላችሁ ሁላችሁም ከቻላችሁ በቤተክርስቲያን ማገልገል ጀምሩ። የቤተክርስቲያን የአገልግሎት ህይወት ጀምሩ። ከሰንበት ትምህርት ቤት ጀምሮ ሰንበት ተማሪዎች ሁኑ። ገብታችሁ ወንዶች ከሆናችሁ ድቁና ተማሩ። የድቁና ክህነት ለመያዝ ሞክሩ። ሴቶች ከሆናችሁም እንዳልኩት በአገልግሎት ህይወት ግን አሳልፉ። ይሄ በጣም ትልቅ መሰረታዊ ነገር ነው። በጣም ብዙ የህይወታችሁን መንገድ ይቃኘዋል። መንፈሳዊነታችሁ ከብዙ ነገር ይጠብቃችኋል። ከብዙ መጥፎ መንገዶች፣ ከብዙ መጥፎ ሀሳቦች ይጠብቃችኋል፣ ይከለክላችኋል። ራሳችሁን በመንፈሳዊነት ውስጥ ስታሳድጉ በዓለም የመጥፋት ቻንሳችሁ በጣም ይጠባል። ሊጠፉ እኮ ይችላሉ። በጣም ብዙ ትላንትና ሰንበት ተማሪ ትላንትና መንፈሳዊት የነበረን ሰዎች በጣም በብዙ ዓለማዊነት ውስጥ እኮ የሆነ ሳለ ልንጠፋ እንችላለን። ብዙ የጠፋን እንኖራለን። ግን ጠፍተን እንኳን ግን ሁልጊዜም ጸጻች ህሊና ሁልጊዜም ይኖረናል። ቢያንስ አይታችኋል። ነገ በሆነ ስህተት እንኳን ብጠፉ ሁልጊዜም ግን የጸጸት ህሊና ይኖራችኋል። ሁልጊዜም ግን ዳግም ወደ እግዚአብሔር የመመለስ ምኞት፣ ዓላማ፣ ሀሳብ ተስፋ ይኖራችኋል። ስለዚህ ምንም ይሁን ምን በተቻላችሁ መጠን መንፈሳዊ ህይወታችሁን አርሙ። አገልግሎት ለመጀመር ሞክሩ። አገልግሎት ለመጀመር ቢከብዳችሁ፣ ቤተሰብ ባይፈቅድ ወይ የተለያዩ ሁኔታዎች ባይፈቅዱላችሁ እንኳን በግላችሁ ግን ጸሎት መጸለይ፣ ቤተ ክርስቲያን መሄድ አዘውትሩ። ዝማሬዎችን አድምጡ፣ ስብከቶችን አድምጡ፣ ቃለ እግዚአብሔር መጽሐፍ ቅዱስን አንብቡ። ከእግዚአብሔር ጋር ያላችሁን ግንኙነት ከእመቤታችን ከድንግል ማርያም ጋር ያላችሁን ግንኙነት አጥብቁ፣ ጸልዩ ሁል ጊዜ። ይህ በጣም ከብዙ መጥፎ መንገዶች ራሳችሁ እንድጠብቁ ይረዳችኋል። ስለዚህ መንፈሳዊ ህይወታችሁ ላይ በደንብ ስሩበት ቲኔጀር እያላችሁ። ሌላኛው ደግሞ ምንድነው? ሱስ። እንደው ፈጣሪ ጠብቃችሁ ከምንም አይነት መጥፎ ሱስ ራሳችሁን ጠብቁ። ቲኔጀር እድሜ ላይ ሁሉም አብዛኛው ከ98-99% በላይ በሱስ ውስጥ ያሉ ሰዎች የጀመሩት ቲኔጅ እድሜ ላይ ነው። ይህ ሁሉም አይነት አብዛኛው ሱስ የሚጀመረው ቲኔጅ እድሜ ላይ ነው። የመጠጥ ሱስ፣ የሲጋራ ሱስ፣ የጫት ሱስ፣ ኢቨን የፖርኖግራፊ ሱስ፣ እንደዚህ የሚባሉ ሱሶች ሁሉ የሚጀምሩት ቲኔጀር ላይ ነው። በተቻላችሁ መጠን ምንም አይነት ሱስ በምንም አይነት ምክንያት ጭራሽ እንዳትሞክሩት፣ እንዳትጀምሩ። ሱስ እንዳትጀምሩ ሳይሆን እንዳትሞክሩት ጭራሽ። ሱስ ከተባሉ እኚህ ከመጥፎ ነገሮች ሁሉ ይሄ ከአልኮልም 40-70 ክንድ ራቁ፣ 80 ክንድ ራቁ። ከሲጋራ ከጫት 70 ክንድ ራቁ። ሴክሹዋል ከሆነ ነገር ከፖርኖግራፊ 70 ክንድ ራቁ። በተቻላችሁ መጠን ያቺን እድሜ እንደምንም ፍጹም ምንም አይነት ሱስ ውስጥ በዛ ቲኔጅ እድሜያችሁ ላይ ለመግባት ጭራሽ እንዳታስቡት። ወደዚህም ነገር የሚጋብዛችሁ ሰው በጣም ጠላታችሁ ነው። የሚወዳችሁ ሰው አይደለም። በቃ በሰዓቱ የሆነ ቫይቭ ሊሆን ይችላል፣ የነሱ ሙድ ከነሱ ጋር ለመመሳሰል እዛ ጋር ከነሱ ጋር አሪፍ ጊዜ ለማሳለፍ ሊመስለን ይችላል። ይሄ በሰዓቱ የምናስቡ የሱስን ምንተረጉምበት መንገድ አለ። እስቲ ሞክራት እቺ ሲባል ምንተረጉመው በጣም በተሳሳተ ነው። ከነሱ እንትን ጋር ለመቀላቀል ሙዳችን አንድ እንዲሆን ውሏችን እንዳይበላሽ። አንዳንዴ አራድነትም ይመስላል። በቃ ይሄ አራዳዩንክ ይመስላል ሲጋራ። በፍጹም እንደ ነገር የሚጋብዛችሁ ሰው ለመጀመሪያ ጊዜ እስቲ እቺ ሞክራት ብሎ የሚጋብዛችሁ ሰው በቃ አይወጣችሁ ነው። እሱ ራሱ ተጋብዞም ሊሆን ይችላል፣ እሱ ማያውቅም ይሄን እና በጣም የፈጠነ ቅድም እንዳልኩት ነው። መግቢያው በጣም ሰፊ ነው። አንዴ ተሰበዋለህ፣ ዘላለምን እየሳበህ ይኖራል። ኤግዛክትሊ ዘላለምን ህይወትን ወደኋላ እየጎተተው ከሰው በታች እያደረገ ከጓደኞች በታች እያደረገ ገብቷል። የሁሉ ነገር የሚጀምረው በየትኛው ነው? ገና በመጀመሪያ ሙከራው። አስቡት። እንደዚህ አይነት ህይወት ውስጥ ያሉ ህይወታቸው በሱስ ምክንያት የተበላሸ ሰዎች መጀመሪያ ላይ ልክ አሁን እናንተ እንዳላችሁ ንጹህ ማይንድ ነበር፣ ጤነኛ ሰዎች ነበሩ። የሆነች አንዲት ቀናት የሞከሩት፣ የሆነች 1-2 ቀናት ከጓደኛቸው ጋር ቼክ ያደረጉት ያን ቀን። ከዛ በኋላ ግን እስከዛሬም ድረስ ከዛ ህይወት ለመውጣት በጣም የሚከብዳቸው ሰዎች ናቸው። በጣም በብዙ ነገር ህይወታቸው የተበላሸ ሰዎች ናቸው። ስለዚህ በዛ ቲኔጀር እድሜያችሁ ከማንኛውም አይነት ሱስ ራሳችሁን ጠብቁ። ይሄ በጣም መሰረታዊ ነገር ነው። ምንም አይነት ሱስ እንዳትሞክሩ፣ ጭራሽ እንዳትሞክሩት። ቼክም አታድርጉ፣ ሴንስ ለማድረግም አታስቡ። እንደው ጣዕሙ ምን ይመስላል ብላችሁ ራሱ ለመሞከር አትሞክሩ። ጣዕሙንም ሴንስ ለማድረግ ከሞከራችሁ እንዳልኩት ወይ አያ ቤቶች ውስጥ ማስተዋል ከጀመራችሁ በኋላ ምናልባት ወይ ቼክ ታደርጉ። ቢያንስ እንደዛ ሚል አይምሮ ያዙ ለጊዜው።
ለጊዜው ያኔ ስታስተውሉ አስተዋይ ምናምን ስትሆኑ ለምሳሌ ጭራሽ መሞከሩም አስፈላጊ አይደለም የሚል አይነት አቋም ትረዳላችሁ። ግን ቢያንስ ቲኔጀር ላይ ያላችሁ ልክ ሲያምራችሁ ነገ በቃ ከዚህ ከቲኔጅ እድሜ ስወጣ እሞክረዋለሁ ይበሉ እና በፍጹም ሱስ የሚባል ነገር ምንም አይነት ሱስ እንዳትሞክሩት። 8ኛው ነጥብ እኛ የምንመክራችሁ ሱስ አለ። ከፈለጋችሁ ሳቡት፣ ከፈለጋችሁ ቃሙት። በቃ አሪፍ ሱስ የምንለው እኛ ስፖርት ነው። ስፖርት ብትሰሩ፣ ሱስ ብታደርጉት፣ ዲሲፕሊን ብታደርጉት፣ የህይወታችሁ አንዱ አካል ብታደርጉት በጣም የሚመከር ሱስ ነው። እድገት አካላችሁ እንደፈለጋችሁ እንድታዙት፣ ጠዋት ንቁ እንድትሆኑ፣ ስራ ላይ አክቲቭ እንድትሆኑ፣ የምታነቡት ነገር ላይ አክቲቭ እንድትሆኑ ስፖርት መስራት ነው። በጣም ስፖርት የምትሰሩ ከሆነ ጤናማ ናችሁ። እንዴት እድለኛ እንደምትሆኑ ቲኔጀር ላይ ያደርጋላችሁ። ኤግዛክትሊ ማንም ሰው መጥቶ እንደፈለገ እንደ መኪና መሪ የሚጠቀልላችሁ የሚፈታችሁ አይነት ሰው አትሆኑ። ኤግዛክትሊ ኮንፊደንስ ታዳብራላችሁ። ለእናንተ እንደማይመጥን ይሄ እኛ አይነት ነገሮች በደንብ ስፖርትም ያስተምራችኋል። እና ይሄ ቲኔጀር ላይ እንደው ስፖርት እንቅስቃሴዎች ማድረግ፣ ሱስ ማድረግ፣ ንባብን ሱስ ማድረግ፣ አዳዲስ ነገር መሞከሮች ሲባል ይሄ ለምሳሌ ኮርሶችን ቅድም እንደጠቀን ነገሮች ዴይሊ ፕራክቲስ ማድረግ፣ ዲሲፕሊን ማድረግ እና ልምድ ማድረግ በቃ ይሄ ትልቅ የሆነ ኤግዛክትሊ። እና ስፖርት በነገራችን ላይ አሁን ብዙ ጊዜ ቲኔጀር ሲኮን ስለ ስፖርት ሲታሰብ የሆነ ከጸብ ጋር አገናኝተን ነው የምናስበው። በቃ ወይ የሆነ ሰው ሊመታን ቢመጣ ራስን ለመከላከል ነው እኮ ይጠቅማል። እሱም ግን እመኑኝ ከዛ በላይ በጣም ብዙ አላማ አለው። በጣም በብዙ ነገር በህይወታችሁ ውስጥ ይጠቅማችኋል። ስፖርት ሲባል እኮ ግዴታ ወይ ቦክስ ወይ ብረት ማንሳት ምናምን ላይሆን ይችላል። ለምሳሌ ወንዶች ከሆናችሁ ኳስ መጫወት በቃ የሆነ እንትናችሁ አድርጉት። በቃ የሆነ ተወዳጅ ነገራችሁ አድርጉት። ተጫወቱ። ከጓደኞቻችሁ ጋር እየወጣችሁ መጫወቻ ቦታዎች እየሄዳችሁ ምናምን መጫወት አዘውትሩ። ቤተሰብ ከፈቀደላችሁ እና እሺ ካላችሁ ደግሞ እኚህን ጂም ጀምሩ። ጂም መስራት ወይኔ እንዴት እንደምትደሰቱ ልክ በእኛ እድሜ ላይ ስትደርሱ ያንን በመጀመራችሁ ምን ያህል ደስ እንደሚላችሁ። ምክንያቱም በጣም በብዙ ነገር ሰውነታችሁን መገንባት፣ ኮንፊደንሳችሁን መገንባት፣ ኢነርጂያችሁ ራሱ በጣም የሚገርም ነው የሚሆነው። ብዙ ነገር የፈጠራ ችሎታችሁ በጣም ኢነርጀቲክ ነው፣ በጣም ጤነኛ ነው የምትሆኑት። በቀላል ህመሞች፣ በቀላል በሽተኛዎች ተኝታችሁ አትውሉም፣ አታድሩም። ቶሎ ነው የምትፈወሱት። በሽታዎች ራሱ ቶሎ አይዛችሁም። በጣም ለብዙ ነገር ስፖርት በጣም ፍቱን መድኃኒት ነው። ስለዚህ ስፖርት በተቻላችሁ መጠን ቲኔጅ እድሜ ላይ በቃ በደንብ ለመጀመር በደንብ ጓጉ፣ ፈልጉ። ነገ ከነገ ወዲያ ደግሞ አትበሉ። በቃ ነገ የሆነ ነገር እንዲህ ሲኖር ምናምን አትበሉ። በቃ ቤተሰባችሁን አማክሩ። ነገውኑ እዛው አካባቢያችሁ ያለ ስፖርት ቤት ፈልጋችሁ ጀምሩ። ምናልባት ይህንን የምትሰሙ ታናናሽ ወንድም ያላችሁ፣ ታናናሽ እህት ያላችሁ፣ ታላላቆች እየሰማችሁ ከሆነ ወይም ደግሞ ወላጆች እየሰማችሁ ከሆነ እባካችሁ ልጃችሁ ይህንን ጥያቄ ለእናንተ ገና ባቀርብ ራሱ እናንተ አስጀምሩት። በቃ ወስዳችሁ ስፖርት ቤት አስጀምሩት፣ ተከታተሉት፣ እንዳያቋርጥ አድርጉት። ብዙ ጊዜ እየተጀመረ ምናምን ትንሽ እንደተሰራ ይቋርጣል፣ በተለያዩ በጣም በተራ ምክንያቶች ማለት ነው። ስለዚህ እየተከታተላችሁ እንዳያቋርጥ አድርጋችሁ ስፖርት እንዲሰራ አድርጉት። በህይወት ውስጥ ትልቅ ውለታ እየዋላችሁለት ነው። እኔ ስፖርት አስጀምረው ቢሆን ብዬ እንዴት እንደ ትልቅ ውለታ እንደምቆጥረው እና ትልቅ ባለ ውለታው ነው የምትሆኑት። ትልቅ ባለ ውለታዋ ነው የምትሆኑት ስፖርት ብታስጀምሩት ማለት ነው። እና ስፖርት ጀምሩ። በጣም መሰረታዊ ነገር። ሌላኛው ከዛ በፊት ግን አንድ ሰው ሊኖሩት የሚገቡት ነገሮች ብዬ ከማስባቸው አንደኛ መንፈሳዊ ህይወት ነው። በቃ አንድ ሰው መንፈሳዊ ህይወት ላይ ጠንካራ ቢሆን፣ ከዛ ስፖርተኛ ቢሆን፣ ከዛ አንባቢ ቢሆን በቃ ሌላ ጂኒየስ በቃ እኚህን ነገሮች አንድ ሰው የሚያደርግ ከሆነ ከብዙ ነገር ይጠብቁታል። ራሱን ከብዙ ነገር ትጠብቃል። 9ኛ ብለን ያነሳ ነው በቲን ኤጅ ጉዳይ ላይ ማለት ነው። ጓደኞችሽ እንደዛ ስለሆኑ የሆነ እነሱ አራዳ ስለሆኑ አይደለም። በዚህ ምክንያት ደግሞ አንቺ የበታችነት ስሜት እንዳይሰማሽ፣ ከነሱ የበታችነት ስሜት እንዲሰማሽ ሊያደርጉ ይችላሉ። አብረ ስላላጨስክ፣ አብረ ስላልቃምክ፣ ወይ አብረ የሆነ ነገር ስላልሞከርክ ሊያገሉህ ይችላሉ። ፋራ ልትሆን ትችላል። ይሄ ነገር ደግሞ የበታችነት ስሜት እንዳይፈጥርብ ኮንፊደንስን ማዳበር አለብን። ይሄ ኮንፊደንስ ላይ በደንብ እኚህን ኮንፊደንሶች የምናዳብረው ስፖርት በመስራት መጽሐፍ ቅዱስ በማንበብ የተለያዩ ይሄ ምንድን የሚባለው የስነ ልቦና የሚያሻሽሉ መጽሐፍትን በማንበብ ነው። እና
ኮንፊደንስን በደንብ ስታዳብር፣ አላማን ስታውቅ፣ ራዕይ ሲኖርህ፣ ለምን እንደምትኖር ሲገባ፣ ቤተሰቦችን ለማስደሰት ስትኖር እነዚህ ነገሮች የበታችነት ስሜት እንዲሰማ የፈለገ እነሱ የፈለጉትን ነገር ቢሆኑ በቃ እኔ ይሄ የኔ መንገድ አይደለም ብለህ ራስን ትለያለህ። ከዛ ነገ ምን ይፈጠራል? አንተ የተሻለ ቦታ ስትደርስ የሳቁብህ ዛሬ ነገ ይጠይቀዋል እንዴት እዛ ቦታ እንደደረስክ። አንተ እየሳክ ትመልስላችኋለህ። ገብቷል? ዛሬ ያሾፉብህ ነገ ታያቸዋለህ ምን እንደከፈላቸው። የሄዱበት መንገድ ደግሞ በብዙም ሰዎች ማየት ትችላል። የሄዱት መንገድ የት እንዳደረሳቸው፣ ብዙ ሰዎች እንደጎዳቸው፣ ስቲል እንደሚያለቅሱ። ዛሬ የሆነ ሱስ አንተን ለማስጀመር የጠየቁ ሰዎች ነገ አንተን ሱስ እንዴት ላቁም ብለው ምክር የሚጠይቁ ናቸው። የምሬን እኮ አንተ መካሪያቸው ትሆናለህ። ከዛ ህይወት እንዴት ልውጣ ብለው አንተን መጠየቅ ይጀምራሉ። ትላንት ግን አንተን ሊያስገቡ የነበሩ ሰዎች ማለት ነው። ግን ምን ከኖረህ? ዲሲፕሊን ከኖረ አይታል። በፍጹም ከማንም ጋር ራስን አታነጻጽር። ራስን በፍጹም ከማንም ጋር የበታችነት ስሜት አይሰማ። የሆነ እርድና የሚመስሉ ስተት የሆኑ ነገሮችን እያየ ፋራ ስትባል ነኝ በል። ለእንደዚህ አይነት ነገር ፋራ ሁን። ደስ ይላል። እንደዚህ አይነት ፋርነት በጣም ጥሩ ነገር ነው። በአለባበስ ራስን የበታች አድርገህ በፍጹም አታስብ። በጣም ተራ ነገሮች ናቸው ማለት የዛን እኔም እኮ ይመስለኝ ነበር በጣም የሚካበዱ ነገሮች ይመስሉኝ ነበረ። ግን በጣም ተራ ጉዳዮች ናቸው እንደዚህ አይነት ነገሮች። እኛ በቲኔጅ እያለን ራሳችን የበታች የምናደርግባቸው ነገሮች ምናልባት አንዳንድ እህቶች ለምሳሌ በመልካቸው ምክንያት ራሳቸውን የበታች የሚያደርጉ አሉ። የሆነ ቡግር ወይ ፊታቸው ላይ ስለወጣ ራሳቸውን የበታች የሚያደርጉ አሉ። ወንዶችም እንደዛው ጥሩ ስላለበሱ ራሳቸውን የበታችነት ስሜት የሚሰማቸው፣ ጥሩ መናገር ስላልቻሉ። እኚህ ነገሮች ምን ያህል ተራ ነገር እንደሆኑ እባክህ ልንገራችሁ። ነገ ላይ ትረዱታላችሁ። ሰው ምን እያልናችሁ ነው? ልክ ነገ ላይ ስትረዱት ምን ሆኜ ነው ከማለታችሁ በፊት ዛሬ ላይ ቢያንስ እኚህ ነገሮች ኦቨር አትጨነቁባቸው። በቃ ድንገት እኮ ሊያሳስባችሁ ምናምን ይችላል። ልክ እንደነሱ ጥሩ መልበስ ሊያምራችሁ ይችላል። ልክ እንደነሱ ጥርት ያለ ቆዳ ቢኖርሽ ደስ ሊልሽ ይችላል። ግን ያን ያህል በጣም አስጨናቂ ጉዳይ አይደለም። እመኝኝ፣ ራስሽን በጣም ውደጁ። በጣም ልዩ የሆነ ነገር ልክ የሆነ ካደግሽ በኋላ ማለት ነው። እንዴ እንደዚህ አይነት ቆንጆ ልጅ ነበርኩኝ እንዴ ምን ሆኜ ነው ትላንት ነው የምትዩ? እንዴ እንደዚህ አይነት ምርጥዬ ስብዕና ነው እንዴ? መልክ ረጋፊ ነገር ነው አይደል? ሁላችንም እናውቃለን አይደል? እመኑኝ፣ ከጥሩ መልክ ጥሩ ባህሪ ይበልጣል። ይሄ ባህሪያችሁን ገንቡት፣ ፐርሰናሊቲያችሁን ገንቡት። ይሄ በጣም ብዙዎች ስለወደዱሽ ወይ ስለወደዱክ፣ በጣም ብዙ ሴቶች ስለከበቡ ምንም እርድና አይደለም። በጣም ትልቅ ስቅጥና ፋርነት ነው ባይዞ ማለት ነው። ያንን እየገነባ ብዙ ሴቶችን ጓደኛ እያደረግ ከሆነ የመጣው ይሄ በጣም ትልቅ ፋርነት ነው። ይልቁንም ግን ባህሪያችሁን ገንቡ፣ ፐርሰናሊቲያችሁን ገንቡ። ፐርሰናሊቲያችሁ ነው መቼም ላይ ቀየር የሚችለው። እነዚህ ዛሬ የከበባችሁ ሰዎች ነገ አይኖሩ። በተለያየ ምክንያት ይርቋችኋል እኮ መልካችሁ ስለጠፋ ስላልጠፋ ምናምን ሳይሆን በተለያየ ምክንያት ይርቋችኋል፣ ወይም ደግሞ እናንተ ትርቋችኋላችሁ ልክ ነገ ስትበስሉ ማለት ነው። የማይቀየረው ነገር ግን ምንድን ነው? ዛሬ የምትገነቡት ፐርሰናሊቲ ነው። ዛሬ የምትገነቡት ፐርሰናሊቲ መጥፎ ከሆነ ነገም እንደዛው መጥፎ ነው የሚሆነው። ዛሬ የምትገነቡት ፐርሰናሊቲ ጥሩ ከሆነ ነገም እንደዛው ጥሩ ነው የሚሆነው። ስለዚህ ዲሲፕሊን ያለው ህይወት ይኖራችሁ፣ ጥሩ ባህሪ ይኖራችሁ። ይሄ በጣም 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 መሰረታዊ ነገር ነው እና ቲኔጀር ብንሆን እኚህን ነገሮች እኛ ማውቀናቸው ቢሆን በጣም ትልቅ ይጠቅመን የነበረ ነገር ነው። እንደዚህ ልክ አሁን እኛ እናንተን እንደምንመክራችሁ ትላንት እኛም እንዲህ አይነት ምክር ሰምተን ቢሆን ዛሬ ላይ በጣም ብዙ ነገሮች ይለወጡ ነበር እና ፕሊስ እነዚህን ምክሮች እንደ ቁም ነገር ያዙት፣ እንደ ቀልድ አትዩት። በጣም ትጠቀሙበታላችሁ። ምናልባት የምጨምረው ነገር አለ? እኔ መጨረሻ ላይ ልናገር የምችለው ሀሳብ ምንድን ነው? አሁን ላይ በዙሪያ ያሉ ወይ በዙሪያሽ ያሉ ጓደኞችሽ ወይም ቲኔጀር ተጽዕኖ ሊያደርጉብሽ ወይ ጫና ሊያደርጉብሽ የሚሞክሩ ሰዎች አሁን ላይ ሚዲያ ላይ ተጽዕኖ ፈጣሪ ሊሆኑ ይችላሉ። ብዙ አቴንሽን ሊኖራቸው ይችላሉ። ግዴታ እነሱ መከተል የለብሽም። ምክንያቱም ይሄ ነገር ነገ የሚጠፋ ነው። ይሄ ነገር ነገ ሲጠፋ እነሱ የገነቡት የእነሱ ጥንካሬያቸው የእነሱ ማንነታቸው የተገነባው የሰዎች አቴንሽን ላይ፣ ይሄ ዘመናዊ የሚመስሉ ነገሮች ላይ ሚሞሪ ሴቭ ማድረግ፣ ጊዜ ማሳለፍ፣ ጥሩ ጊዜ ማሳለፍ፣ የሆነ ቦታ ትራቭል ሜድ ምናምን ታውቃላችሁ፣ የሆነ ፓርቲ ምና እየተባለ ብዙ ነገር እንዳለ እና ይሄ ነገር ሊሆን ይችላል ሊመስላቸው ይችላል። ነገር ግን ይሄ ሁሉ ነገር ሲቆም ምንድን ነው ህይወታቸው መሰረት አልባ ይሆናል። ቶሎ የሚወድቁ የሚሰበሩ ይሆናሉ። የዓለምን ጫና መቋቋም የማይችሉ ይሆናሉ። ግን እናንተስ በዚህ ሰዓት ይሄን ነገር ስለሰማችሁ ምን ታደርጋላችሁ? ይሄ ነገር በቃ የህይወታችሁ መሰረት ሊሆን አይገባም። እናንተ መሰረታችሁን ትገነባላችሁ። እነሱ እዛ ጋር ስቶሪ ሲያሳልፉ ጥሩ ትውስቶች፣ ሚሞሪዎች እንትን ሲገነቡ እናንተ እዚህ ጋር ማይነቃነቅ ትልቅ መሰረት ትገነባላችሁ ለህይወታችሁ የሚሆን ማለት ነው። ስለዚህ ቤተሰብ ማዳመጥ፣
መጽሐፍትን ማንበብ፣ ከእግዚአብሔር ጋር ያለንን ግንኙነት ማጠንከር እኚህ መሰረቶች ናቸው ነገ እንዳንነቃነቅ የሚያደርጉ። ምክንያቱም ዓለም ችግር የለውም ዛሬ የሚነግርህ ዛሬ ፈታበል ነገ ታስተካክለዋለህ ነው የሚል ዓለም ግን ነው እንደዛ አይደለም። ዛሬ የምትኖረው ህይወት ነው ነገ ማንነትህ የሚሆነው። ስለዚህ ዛሬ ከወደክ ነገ የወደክ ሰው ነው የምትሆነው። ዛሬ ደግሞ ጠንካራ ፋውንዴሽን ካለ ነገ ማንም ማነቃነቀ ሰው ነው የምትሆነው እና ይሄንን በደንብ እንድታዳምጡ ሳትንቁ እንድትሰሙ እንፈልጋለን። ዛሬ ያነሳነው ነጥብ ይሄን ይመስላል። በሌላ ቪዲዮ ደግሞ በሌላ ሀሳብ እንገናኛለን። እስከዛ ድረስ ምናልባት እንግዲህ አዋቂዎች፣ ወጣቶች ይህንን የምታዩ ከሆነ ቲኔጀሮች አሁን እኛ ካነሳናቸው ነጥብ ውጭ እንደው ቢያውቁት ብላችሁ የምትሉትን ኮመንት ላይ አስቀምጡልን። እንዲሁም ደግሞ ቲኔጀሮች እንግዲህ ከረዥም ዓመት በኋላ ምን ሊፈጠር እንደሚችል የማታውቋቸው ብዙ ነገሮች ስላሉ እንደ ጥያቄ ታላላቆቻችሁን መጠየቅ የምትፈልጉትም አይነት ሀሳቦች ካሉ ኮመንት ላይ አስቀምጡልን። እኔ ወንድማችሁ አቡ ነበርኩኝ። እኔ ወንድማችሁ ብስራት ነበርኩ። ፌማፋም ሰላሙን ሁሉ ደህና ቆዩ። ቻው። ጸዴ ነው በጣም